ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ደረበርጣት ይላል እንዴ ነው ያለው ለዚህ ቤት ስጋ ዝም ብሎ አይ እኔ በጂ በላ ነው ድንገራችሁ የሚፈጠር አይታወቅም። ድንገት የሆነ ነገር ቢፈጠር የምታነሳው አይታወቅም። አይዞህ ግድ የለህም ወንድ ልጅ አይደል ነገር ውስጥ ጓደኛችሁ ነው አይደል ግድ የለህም። ነካስ አድርጎ መጀመሪያ ጎበ ለስላሳ ስጋ ለስላሳ ምን አላችሁ ነው ከንፈሬን ስጠኝ። አይ በለው መሰለኛት እንዴ ከንፈር ነው እንዴ አሁን በዋዜ ያጠቀስከው አንተ ባንተ ከንፈር ወደ ዘረረስኩት ማለት ነው። ከንፈሬን ስጠኝ አንተ በላው ሆድ ውስጥ ያለው መላልኩሽ ምናምን ትላለህ እየተናገርኩ ማለት ነው። አንድ ነገር ቢፈጠር እንዴ ፍጥርት አፍንጫዬ ምናምን ብታገኝ ከንፈሬን ስጠኝ እያልኩ ነበር። ስጠኝ ከንፈሬ ነው። እሺ በላል ከየት አምጣው? እሺ ህግ ባለበት ሀገር ከንፈሬን አበራኝ። ከንፈሬን ምንድነው? ስሚኝማሽ ትምህርት ቤት ወላጅ አምጪ ስለተባልኩኝ ወላጅ ሆነሽ ሂጂልኝ። ደግሞ ምን አደረግሽ? አንዱ ተማሪ የቤት ስራዬን ስራልኝና ና ብዬ ሳይሰራ መጥቶ አስገረፈኝ። ከዛማ የተማሪውን አፍንጫ አወለኩለታ። ትምህርት ቤቱን ታሸብረዋለሽ አይደል? እናቴ ሂጂልኝ ያልሽ ምን ነው ጠፋክ? ስሚኛ ሂጂልኛልሽ አትሂጂልኝም? አልሄድልሽም። ኧረ ነው ስሚኝ ጎቤው አንቺ ሳት ያቺ ሜርኩሪ ፎንቃሽን ያስጨነቀችብሽ ነው አላዛርን? አዎ እንዴ ምን ሆነሽ ነው? እሷ ጠፋንተ ሳይከተል ተከተለኝ። እኔን እምቢ ማለት ይሄ ነው ትርፉ። ለምንድን ነው አጣርፈሽ ተራሽ? መነጋገር አለብን። ስለምን? እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከ2 አመት በፊት ቤትና መኪና እንዲኖር ነግሬህ ነበር። ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠም። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችን ዕለት ሰርፕራይዝ አደርግሻለሁ ብዬ ነበር ያሰብኩት እንጂ ቤትና መኪና ገዝተሃል? ላሳይሽ ይችላል። ስሜን ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ምንድነው? የቤትና መኪናውን ጭራ ይዘነዋል። በአንድ ጎማና በ2 ብሎኬት ነው ጭራውን ያስከው። በቅርቡ ደግሞ ላቱን ይዘዋል። በዚህ ኑሮ ውድነት በህይወት መቆም የራሱ ነውኝ ነው ደፋር ስልኬን ሰርቆኝ ነው። የራሴ ስልክ ነው። አንቺ ስነ ስርዓት የለሽም እንዴ? የራሴ ስልክ ነው። የማ ስልክ ነው? ኧረ እባክሽ ፈሪ እባክሽ። እንዴ ሰውዬ የኔ ስልክ ነው ይሄ። ቆይ የማን ነው? በምን አረጋግጥ? አረጋግጥ። ፕሮፋይል ውስጥ ግባ፣ ፎቶዎችን ታያለህ። እኔም መክፈት እችላለሁ እኮ። እሺ ክፈታ። አንተ ከፍቼ ላሳይ። ይሄ ከፈለክ ደግሞ ፎቶ ላይ ግባ። አባ ሪሳ ሳጥን ፈልጌ ነበር። የሪሳ ሳጥን? አዎ ሪሳ ሳጥን ነው ወንድሜ። እኔ በቁሜ መጥቼ እንዴት ነው? ምን ሆነ ነው? እየቀለድክ ነው? አይ ኑሮ እየተወደደ ስለሚሄዱልም ገዝተው ነው የሚያስቀምጡ። ኧረ ተው እንጂ በእናትህ። አሁን ስጠኝ በእናትህ። እሺ ኪሎን ንገረኝ። እሺ ኪሎ ምን ያደርግለታል? አንተ ሰው ያማል እንዴ? ለመሬት ይከብዳታል። ምን ታንክ ነው እንዴ የምትቀብረው? ምን ያደርግልኛል? እኔ ኪሎ ምናምን ማወቅ ልቡታን እንድንከፍል ነበር። እሺ ቁመቱን ንገረኝ። እሺ ቁመቱ 2 ሜትር። 2 ሜትር? አዎ ያሉኝ ሳጥኖች ሜትር ከ90 ናቸው። ወይ ጭንቅላቱ ወይ እግሩ ውጪ ነው የሚሆነው። እንዴት ነው አንተ ሙቱ ቀሽ ታረገኝ ነው? እንዴት ነው ውጪ? አታው እንጂ ጓደኛዬ ነው። ቀጥሏል። ተው እንጂ ሳጥኑ ይቀጠላል። ከመቃብር በላይ አበባ፣ ነጭ ሽንኩርት፣ ዝንጅብል፣
ጤና አዳም አለ። ምን ያስፈልጋል? ከአበባ ውጭ ይደረጋል። ሰይጣን ካለበት ጤና አዳም። እሺ እግሩ የሚሸት ከሆነ ዝንጅብል። ተው እንጂ ሌላ ፓኬጅ አለ? ሞቶ አብሬው ሳምንት ድረስ ቀብር ውስጥ አጽናናዋለሁ። አሬ እናንተ ይለያል። በህይወት እያለ ሰውየው ምንድን ነበር ሙያው? ዘፋኝ ነው። ዘፋኝ ነበረ እኮ እስኪቃጠል ድረስ ሸኘዋለሁ። ማን ፈራጅ አረጋ አንተን እስኪቃጠል ምናምን? ያው ሙያውን ነው። ግን አንተ ሻጭ ነህ? ግን የምር በእውነት እኔ ሻጭ ነኝ። ጥሩ ቦታ ብዙ ሰው አስገብቻለሁ። ስም ልጥቀስ እንዴ? ምንድን ነው? እስቲ ጥቀስ። አልጠቅስም። ኧረ በእናትህ ይህንን ቪዲዮ ስልክ አብዝቶ ለሚጠቀመው ጓደኛችሁ ላኩለት። ይህ የምትመለከቱት ጃፓናዊ የአንገት መውደቅ ችግር አጋጥሞታል። ረጅም ሰዓት ነው ስልኩን የሚጠቀመው። በጤና ሳይንስ አጠራሩ መሰረት ድሮፒንግ ሄድ ሲንድረም የሚባል ሲሆን አንገቱን በፍጹም ከወደቀበት ከፍ ማድረግ እንዳይችል ሆኗል። በዚህም የተነሳ ሕክምና ተደርጎለታል። ሕክምናው አንገቱ ላይ ሳይሆን ቀዶ ሕክምና በመስራት ጭምር ነው እንጂ ከውጪ ማስተካከል አልተቻለም። በአንገቱ አጥንቶች ላይ ብሎኖችና እንደዚሁም የብረት ዘንግ በማስገባት ወደ ቀድሞ ጤናው እንዲመለስ ተደርጓል። ይህ ሂደት 6 ወራትን ነው የፈጀው። ረጅም ሰዓት ያህል በስልኩ ላይ ያሳልፍ እንደነበረ ነው እየተነገረው። በዚህም የተነሳ የአንገቱ ጡንቻዎች መታዘዝ አልቻሉም። ከወደቀበት አንገቱ እንዳይመለስ ሆኖ ቀርቶ ነበረ። በስተመጨረሻም ሕክምናው በዚህ መንገድ ተሳክቷል። ለብዙዎች ግን ጥንቃቄ ነው ተብሏል። ይሄ ሕክምና መጨረሱ ነው ብንለሻ እንዳስገባው ሄሎ ቤቢ ቆይ አንዴ አይመቸኝም። እሺ መልሼ እደውልልሃለሁ። ዝጋው። ኧረ አንዴ ፈል አላስገባው ትተው ሄሎ አመመሽ? ቀስ እያልክ አግዥኝ። ቀስ ብዬ ላስገባው። አግዥኝ። ትልቅ ስለሆነ እኮ ነው ያስቸገረው። ሰላም ነው እንዴ? ሰላም ነው። ሚኪታቶ እዚህ ነው? እዚሁ ነው ሚኪታቶ። ቤት ግን ሳልሳሳት አልቀርም። ምን ነው ሚሚታቶ ነው የሚለው? ወይ እንቶ በእናትህ ጀለስ ስራ ነው ያልተማረ ጓደኛ አለኝና ታቶ ሲያምረኝ ሄድኩና ሚኪታቶ ብለህ ነቀሰኝ አልኩት። እሺ ሚሚ አድርጎ ላከኝ። ሚሚ ሳድግ ሚኪ ይሆናል ብዬ አስባለሁ። ተው እስቲ በእናትህ ሳድግ። እሺ ለማንኛውም መነቀስ ፈልጌ ነበር። ወንድ ልጅ በደረሰበት አልደርስም። አልነቀስም። ወንድ ልጅ አልነቀስም። ምን ነው ባለፈው መጣና አንዱ ፍሬሽ እንደሆነ ያስታውቃል። ፍሬሽ ምን የሚባለው ይሄ ፍሬሽ ገባና ስሟን ነቀሰኛል። ፋርጌ ነቀስኩት። በስድስተኛ ወር መጣና አጥፋው። በምን ይላጥፋው? እኔ ጨረሬ ከፍቅረኛው ጋር ከተጣላ እኮ ማጥፋት እኮ ግዴታ ነው። እኔ ሳልኩት ጣላ አደረኩትና እዚህ መዘዝኛ ላይ 4 ቦታ በኩል ፈሰስኩት። አረቄ ፈሰስኩበት። ጤና ጣቢያ ሄደ። ከዛ በኋላ እጅ ቆርጣ አለቀ። እኔም እኮ ንቅሳት ላስተካክል ነበር የመጣሁት። ምንድነው እጄ ላይ ጽሑፍ አለ ምስል እንድታደርጉ። ስዕል ይከብደኛል ግን ይኸውልህ ቬጂቴብል ነገር ይመቻል። ምንድነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? አራ ሰልፈኝ በእናትህ በጥፍ እንዳለለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? አራ ሰልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራ ሰልፈኝ ጋማዳስ ፖንቲን ካንዴ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩ ካጥንት ሾኮኑ ይገኝ ማለት ነው። የነገሩ እውነተኝነት እንዲገለጥልህ ከፈለክ በሌላኛው አቅጣጫ ቆምና እንዲህ ቢሆንስ ብለህ አስብ። እንዲህ ቢሆንስ ብለህ አስብ። በሩን ዝጋው እንጂ እንዲህ ቢሆንስ ምን እያለ እንደዚህ ታገቢኛለሽ? I'm sorry baby አላገባም። እንዲህ ቢሆንስ ብለህ አስብ። እንደዚህ ቢሆንስ? ራስ በኮረምሳ ታስደበድበኛለህ? እኔ ባንተ ምክንያት ህይወት አውጥቶለታል። እንዳትጠጋኝ። ተው ቆይ ያ እንደሱ አይደለም። እንዳትጠጋኝ ዘላለሁ። እንዲህ ቢሆንስ ብለህ አስብ። ልዘን እንዲህ ቢሆንስ? የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶቼ ቶሎ ቶሎ እንደሚርባችሁ ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔ ወድ ወይ ሳካ ሰክሮ የሚሽከረከረው አጎት ነው አይደል? አዎ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት
ምንድነው? የነደረ ምንድነው? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ነው። እየነከሰኝ? ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ ነው። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔን ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ፊት ገብቼ አልመነጭቀው። እጅ አለኝ። እሺ የነከሰኝን ራስ ይነቅለዋል። ኧረ ገለብሽው እናት። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ? ይህ እኮ በጣም ለኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደል? አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ። ማን ነው? ድምፅሽን ቀይረሽው ነው? ኧረ ሴትዮ ልቀቂኝ እንዴ! እኔ አዲስ አበባ ገንፎ ያለ ማንኪያ የበላው ልጅ ልጅ ውጪ። ኧረ እናትህ ተሳስተሻል። ስለምን ገንፎ ነው የምታወሪው? እንዴ ሜላት አይደላሽ አይደላሽ? እነ ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ወንድም የለሽም? ወንድም የለሽም? ለእናቴ ነይ ነው የምልሽ። እንዴት ናትና ሃሎ እንደዚህ የሚባል ነገር አይሰራም። ይኸውልህ መኪና ካጣችሁ መኪና ምናምን ካጣችሁ ደግሞ በአህያ ምናምን ጭናችሁ ሄሊኮፕተር ታክሲ እዚህ ሀገር ጀምር ነው። ጋሽ በቄ እቴቴ ግቢ በወለሌ ትራይላንድ የሸኑትን ኑና ድፉ፣ መኪናውንም ካላጠቡ አሁኑን ይመልሱ፣ አይፎኑንም መልሱ ተብለዋል። አንተ በቃ እዚህ ሰፈር እንዳትመጣ አላልኩም? ወይኔ ቤቢ፣ ወይኔ ስኳር፣ ወይኔ ስኳር፣ ወይኔ ስኳር። ደግሞ የምን ስኳር ነው? ከሸማቾች ነው የመጣሽው? ወይኔ ቤቢ፣ ወይኔ ቤቢ፣ ቤቢ ወንድም ጋሼ ሽማግሌ 80 ዓመት ሽማግሌ ቤቢ። ወይኔ ማንኝ ባለቤቱም ኪራሽ አዞርከው ወይ አዞርከው ወይ አዞርከው ወይ ስሙን በኔ ስሙን በኔ ስሙን በኔ አንተርሽ ነው ማለት አባቴ ደብተር ነው እንዲያስከው ምን ነው ጥራት የበዛበት ተማሪ መስለ እንዴት ፈታ እንዴ ለቀቅ አድርጋ እንደም እንዴ ለዛ ልጅ አቀፈ እኮ ነው መስለ አሬ ለጌታ እንዲበል ምን ነው ደብተርን እንዲህ ብትይዘልኝ አለማ ዩኒቨርሲቲ ፕሮፌሰር ነው። ይሄ ዓመት ቀላል አልነበረም። የማይታለፉ የሚመስሉ ቀናትን ይዞ ነበር። ጥርሳችንን ነክሰን ሁሉም ተጋፈጠን፣ አለቀስን፣ ተስፋን ጨረስን። ይህ ሁሉ ሲሆን ትላንት ላይ አልቀረም። የሆነብንን ዛሬማ እንዲያምሩብኝ የከተማ ወንድ አያሳልፉኝ። ለከተማ ብቻ ነው እንጂ አባት ሰዓት ስንት ነው? ሰዓት 10 ተኩል። እኔ ምን ልብሴ እዚህ ጋር ተጨማድዶ እንዴ? አምሮብሻል አይደል? መጨማድዶ አምሮብሻል። እዚህ ቁጭ ብለህ ሴት ከምትላከፍ ተነስተህ ስራ አትፈልግም? ቦዘኔ ጀስ ምን ደንግጧል ልትል ትችላለህ? አልደነገጥኩም። ለምሳሌ መደንገጥ በዘራችን ሁሉ የለም። ሰማሽኛ? አንቺ ግን ስራ ፍጠንሽ። እዚህ ቀኑ ሙሉ ቁጭ ላይ እየጠበከኝ ነበር። አስደንግጥሻለሁ እባክሽ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።